ሰላም ለእናንተ ይሁን እንደምን አላችሁ ካሳሁን በቀለ የቀድሞ የኢትዮጵያ ብሔራዊ ቡድን ቦክሰኛና አሁን ኢንተርናሽናል አሰልጣኝ ነኝ እንኳን ለ75ኛው የወክማ ልደት በዓል በሰላም አደረሳችሁ እላለሁ ስለ ወክማ ለመናገር በእውነት ምላችሁ ቃላት ያጥረኛል ቃላት እንዲያጥረኝ የሚያደርገው ነገር ደግሞ ምንድነው እዚህ ደረጃ መድረሴ ኢንተርናሽናል አሰልጣኝ ሆኜ ዓለምን ሁሉ እንድዞር ያደረገኝ 2 ወር በክረምት ይሰጥ የነበረው ኮርስ ለመጀመሪያ ጊዜ ያን ተካፍዬ ቀጥዬ ክለብን ይዤ እንደገና ኢትዮጵያ ወክዬ በኢንተርናሽናል ውድድር ምስራቅና መካከለኛ በታንዛኒያ በተደረገው ውድድር ላይ ለሀገሬ የብር ሜዳሊያ አምጥቼ አሁን ደግሞ በተለያዩ ዓለም ክፍሎች ሁሉ እየዞርኩኝ በኢንተርናሽናል አሰልጣኝነት IBF አባልና አሰልጣኝ ሆኜ የምሰራው የወክማ ፍሬ በመሆኔ ነውና እናንተ ደግሞ እንኳን ደስ አላችሁ የእናንተ ፍሬ እዚህ ሆኜ በካናዳ የምስክርነት መናገር ስለቻልኩኝ በእውነት ከልብ ነው ማመሰግነው እና ያው እንግዲህ መስራቾችን ባላቃችሁ ወንድሜ ሰለሞንን ዲያን ፍሳሃን እንግዲህ ሌሎችንም ብዙዎችንም ያው እዚህ ተባልልም አቃቸው በዛን ጊዜ በደም አቃቸው የነበረው ነው አሁን ስማችሁን የጠራሁት ማለት ነውና በእውነት ተብላችሁ ወክማ እኔን ብቻ ሳይሆን ከኔ ስንቶችን ያፈራ ስንቶችን ለወግ ለማድረግ ያደረሰ ስንቶችን የኢትዮጵያ ባንዲራ እንዲያውለበልቡ ያደረገ ነውና ብዙ ለመናገር ቃላት የለኝም ይሄን ባክኖሮ ቀደም ብዬ ብሰማ ኖሮ በእውነት መጣ ነበር ምክንያቱም ይሄ ትልቅ ነገር ነው ለኔ ለህይወቴ መሰረት የሆነው ለህይወቴ ግንባር ቀደምን አስተዋጽኦ ያደረገው ወክማ መስራቴ ነውና ዓለምን እንድትዞር በጃፓን 6 ወር በሜክሲኮ 2 ዓመት ባሰልጣኝነት እንደገና ደግሞ በአውስትራሊያ ፐርዝ ላይ እንደገና በአውሮፓ ማለት ይችላል እንዳለ በጀርመን 2 ክለቦችን ሁሉ እንድዞር ያደረገኝ እንደገና ደግሞ በዜግነት የጀርመንና የካናዳ ዜጋ እንደሆንም ያደረገ በራሴ አይደለም በወክማ ነው ማለት ይችላል እዛ ጀምሬ ነውና ወክማ በእውነት ከልቤ ማይጠፋ ባለውለታዬ ነውና እጅግ አድርጌ አመሰግናለሁ ቃል ምገባው በ76ኛው የልደት በዓል ላይ እንደምገኝ ቃል ገባለሁኝ አስቀድሞ ካወቅኩኝ ይገኛለሁና ስለዚህ እናንተንም እንኳን አደረሳችሁ እላለሁኝ ከልቤ ያመሰግንኩኝ እድሜና ጤና ይስጣችሁ ወክማ ላቋቁማችሁ በማለት ንግግሬን በዚህ ጨርሳለሁኝ እግዚአብሔር ከእናንተ ጋር ይሁን አመሰግናለሁ ሰላም ሁኑልኝ